ዝግጅታችንን ጨርሰናል። ከታላቅ ይቅርታ ጋር ስላስጠበቃችሁ እንዲሁ እንዳማረባችሁ ስለጠበቃችሁ ደግሞ በጣም እናመሰግናለን። Now we're going to head on to the award ceremony. እንግዲህ በተለያዩ የስልኮቻችን ላይ የተለያዩ ኮንተንቶችን በመስራት እዚህ ብዙ ሺህ ተወዳዳሪዎች፣ ተሳታፊዎች ይገኛሉ። ከእነዚህ ውስጥ ደግሞ በተለያዩ ዘርፎች ቀደም ሲል እንደተጠቀሱት 29 ዘርፎች ሽልማቶች ስላዘጋጀን የመጀመሪያው የጂ-ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ። ቤስት ሞቲቬሽናል ኮንተንት በማሸነፍ ድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award at G-Power Creative Award. Adonai. በጣም ደስ ብሎኛል። ዛሬ ረዥም ነው ተሰምቶኛል። ማርያም እሺ፣ ችግር የለውም ግን እንላለን ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴ ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይ ገና እናካፍላለን፣ እንሰግዳለን፣ እንፈምሳለን። አዶናይ የራሱ ዚጋ ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማት የሰጡትንም ጋዜጠኛ እየጠበቅን ነው። ሰላም ለእናንተ ይሁን። እዚህ ፕሮግራም ላይ የቴክኖሎጂ አምስት እጩ ተወዳዳሪዎች አማድ አሹቢስ ዳናይ ካሊስ Congratulations to Danai for winning the Best Fitness and Health Content for Health. እንኳን ደስ አለ ዳናይ በድጋሚ ይችላል ዳናይ ይችላል ይችላል ዳናይ ይችላል ፖለቲካ አራዋን ራሱ ግርባው ይሰራል አይደል? Congratulations to Danai for winning the Best Sports and Fitness
award. ሰላም በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ። ከልጅነት ጀምሮ እስካሁን ከጎን ያለው አቡሌ በጣም አመሰግናለሁ። አሁን በትቼ አሳያለሁ። በመቀጠል ኮች ጌታቸው አቶ ጌታቸው የስዊት ቦክስ ባለቤት ይህንን እድል አመቻችቶ ይህንን እስከ ኮችነት ያበቃኝ በጣም አመሰግናለሁ። ወይኑ አብራሪን በጣም አመሰግናለሁ። ሁሉም ቦት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ከልቤ ስለስልሞቹ Dale. Adonai, quando sale l'Olekakite, the West Lifestyle Golden Award, the Lifestyle is the one in Jakarta, Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. Mariam, 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 Mariam. Sumatera Luni. Gue kembali ke Raju. Mariam sedang negeri lagi. Ini masih Alex. Salah semua. Menagih. Menagih. Semuanya dijaga terus. Mariam lagi. Mariam disebutkan di kelas ini. Mariam disebutkan di stage lokasi. Mariam disebutkan di derga derga. Jangan lupa Mariam masuk di sana. Oke, kami cakap anda tulis sama terasa dengan ini. Nabi menemui anda wajib berdekat dengan terasa dengan. Nabi, 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 ስለ ናቢ አንድ ነገር ልንገራችሁ። ሁሌ ናቢ ስትሰምታችሁ ታውቃላችኋ። ናቢ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ይደርሳል። የምትናገረው ነገር ካለ በጣም ነው ደስ የሚለው። እንወዳችኋለን። ሁላችሁ እኛ ይሄ ሁሉ ኬት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ቀን ሁሉ መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ነው ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ፕሮግራሙ ሊመጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ገና ስንሄድ ነው የምንገባው። የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ።
በጭላሎ ፉድ ኮምፕሌክስ አዋርድ ቻሌንጅ ላይ ምርጥ ቪዲዮዎችን ሰርተው ለብዙሃን እንዲዳረስ ያደረጉ ናቸው። ስለዚህ አምስቱንም መሬት ላይ ሰተን አሸናፊዎቹን ቀስ ብለን እናሳውቃቸዋለን። ተሳታፊዎቻችን ወደ መድረክ እየመጡ ነው። ምርጥ ቪዲዮዎችን በድራማቲክ በሆነ በዘፈን በተለያዩ ሁኔታዎች አዋስተው የጭላሎ ቻሌንጅን ተወዳድረዋል። ከእነዚህም ውስጥ እነዚህ አምስቱ ደግሞ ከፍተኛ ደረጃን ይዘው አጠናቀዋል። ስለዚህ በቀጥታ የምናመራው በአምስተኛ ደረጃን ይዞ ወይም ይዛ ያጠናቀቀችውን ጠቅሳለሁ። የጭላሎ ቻሌንጅ አዋርድ የጂ ፓወር 2025 ክሬቲቭ አዋርድ አምስተኛ ደረጃን ይዞ ያጠናቀቀው አቤኒስ ሮድን ነው። እንኳን ደስ አለህ አቤኒ። የ100,000 ብር ተሸላሚ ሆኗል አቤኒ። Congratulations to Abby's World for winning 5th place. ይህ ስራ የተካሄደበት እንጂ በዚህ ስራ ላይ ተሳትፈው ወንድሜ በማርኬት ባለ በማየ ኮሚቴ ይህን የመሰለ ስራ ደግሞ ይሰራለን። ፍሌክስ ወይ ቲቪ ፕሮዳክሽን አለ ሲሆን እና ያው ከዚህ በኋላ ከዚህ በፊትም እንግዲህ ተሳትፎለታል። አቤኒ አንደኛ ነው ብላችሁ ካሰባችሁ የስኬት ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። እናመሰግናለን አቤኒስ። የዚህ ውድድር አራተኛ ደረጃን ይዛ ወይም ይዞ ያጠናቀቀው እንዲሁም በተመሳሳይ የ400,000 ብር የ100,000 ብር ተሸላሚ አራተኛ ደረጃ ይዛ ያጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። በአራተኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawit for winning 4th place for the Chilalo Award Challenge for the G Power TikTok Creative Awards 2025. እግዚአብሔር ከምን በላይ ነውና በእኔ አቅምና በእኔ ፈቃድ አይደለም። እዚህ ያለው ከእሱ ፈቃድ ነው። ይህ ሽልማት ማለት ነው ለእናቶች ይሁንልኝ። እናቶች ሆነው በብዙ ታሪክ እያለፉ ያሉት ልጅን በብዙ መከራ እያሳለፉ ያሉት በጣም ጠንካራ እናቶች እንደዚህ ማድረግ ትችላላችሁ፣ አቅም አላችሁ፣ ጎበዞች ናችሁ፣ እንችላለን። እሺ መርሃዊት እንኳን ደስ አለሽ። ጥሩ መልዕክት ነው ያስተላለፍሽልን። እናቶች እንኳን ደስ ያላችሁ። ዛሬ ስለ እናቶች ሲነገር የቆየው በጣም ደስ ብሎኛል። ይህንን የጭላሎ ቻሌንጅ አዋርድ 3ኛ ደረጃ ይዞ ያጠናቀቀልንን የምንገልጽበት ሰዓት ላይ ነው። 300,000 ብር ነው የሚሸለመው። የ300,000 ብር አሸናፊ ጉተማና ብሩ። እንኳን ደስ አላችሁ። ጉተማና ብሩ እንኳን ደስ አላችሁ። 3ኛ የጭላሎ ቻሌንጅ አዋርድ በማሸነፍ I think that's serious. So let me hear again. Who's the winner?
Start with A. So, Mr. Adonai! ሃትሪክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂፓወር ቻሌንጅ የጂፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለህ አዶናይ። Congratulations to Adonai for winning the G-Power Challenge Award, powered by G-Power TikTok Creative Awards 2025. Deserved winner of the evening. አቤት እንግዲህ አባቱ የሚከብድ ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወጣው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ አሜን ወኔና ስሙራ ነገረኩ እንኳን ደስ አለህ አዶናይ። እሺ ሓንቲ ዓቁብ ደልየ ሰላም ዓተይ ብጣዕሚ ፎቴኪ ዳዊቴ ብጣዕሚ ፎቴካ መስፈላ ሓወይ ብጣዕሚ ፎቴካ ማሚ ባብያ ብጣዕሚ ፎቴኩም ኣፍርሐኩም እየ ንሓስብ ደቂ ዜና ሓሙሽተ ዳገብርኤል ዓዲ ዓውሲ ዓዲ ዓዲ ወዳችኋለሁ። ከካናዳ ወደዚህ ስንመጣ ማለት ነው እህቴ ቤት ነው ያደረኩት እና አጋዝተህ እያለች እሷ ምንጣፍ ነው ያደረኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስንመጣ እህቴ ነች ያቆየች እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተን ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። አባት አዶናይ ሃትሪክ ሽልማቶችን አድርሶት ለቃቅሞ ሰጥቷል። እንኳን ደስ አለህ አዶናይ እንዲሁም በተጨማሪ የጂ-ፓወር ሺህ ብር ተሸላሚ ሆኗል። እንኳን ደስ አለህ። Thank you. Mr. Kevin for awarding this present. Partner. ኢትዮጵያ ቴክኖሎጂስ ኃይለ በቀል የሆነ የቴክኖሎጂና ኢቭ ኤሌክትሪክ ቬሂክሎችን በማስመጣት እንዲሁም የተለያዩ ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬ እባካችሁ ወደ መድረኩ ገብቱልን። Please welcome to the stage our beloved artist, amazing Sarawit Fikre, to present the award for the Creator of the Year. የሽልማት መርሃግብር ዛሬ እዚህ ጋር አያበቃም። ወደ ባህርዳር አሁን ጃምረን እንጓዛለን። ሁላችሁም አብራችሁን ትሆናላችሁ ብለን ተስፋ እናደርጋለን። ቲክቶክ ክሬተር ኦፍ ዘ ይር አዋርድ የ2025 ጂ-ፓወር ቲክቶክ ክሬቲቭ አዋርድ Oi. የኢትዮጵያ ቴክኖሎጂ የዚህ ሙዚቃ ሽልማት ያቀረበልን ድርጅት ዋና ስራ አስፈጻሚ የሆኑትን አቶ አዶኒን እባካችሁ ወደ መድረክ ጋብዙልን። ሽልማታችንን ከለቀቃችሁ ሞመንት ከዚህ በላይ እንዳይገባባችሁ እባካችሁን ገጻችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንሱ እያደገ ነው። እባካችሁ በትዕግስት ጠብቁን። አንዴ በተራ መልእክታቸውን ካዳመጥን በኋላ ቀጥታ ወደ ሽልማታችን እንሄዳለን። እናመሰግናለን ለትዕግስታችሁ። ይሰማል? እባካችሁን ድጋፋችሁን በጣም እያደነቅንና እያከበርን ወደ ሽልማት ፕሮግራም
ሁላችሁ ስጠብቁት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር እንዲያደርጉልን አቶ አዶኒ ከዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በትዕግስት እንድትጠብቋቸው ይጠበቃል። እሺ፣ አመሰግናለሁ። ልጃችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ ልጆች አሉ። የቀጣይ ሽልማት ፕሮግራማችን እየጠበቃችሁ በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲ በአንድ ስራዎች ላይ ስለሚኖር ወይም የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አለቋረጥ እንድትሉ በአክብሮት እንጠይቃለን። ሽልማት እንድንሰጥ እባካችሁ እንዴት አመሻችሁ? እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎች እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ገቦቹ በመኪና ይመለሳሉ ማለት ነው። ሰግድ 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 ሰግድ። እሺ ድምፅ ያስችለው የጮህ እንግዲህ ያው እነዚህ የምትመለከቷቸው ልጆች ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማለት ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍልምስ ቱር በኢትዮጵያ ይጀምራል። የመጀመሪያ እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍልምስ ቱር ጠብቁ። ወዳችኋለሁ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ